ሰበር ዜና ዋንጫው ተነጠቀ። ሲዳማ ቡና ቀደም ብሎ በአዲስ አበባ ስታዲየም ላይ በተደረገው ጨዋታ ላይ 2-1 በሆነ ውጤት ወላይታ ዲቻን አሸንፎ የዋንጫ ባለቤት ቢሆንም በኋላ ላይ ዋንጫው ተነጥቆ እንግዲህ ለወላይታ ዲቻ ተመልሷል። ዛሬ ላይ የኢትዮጵያ የእግር ኳስ ፌዴሬሽኑ ባስተላለፈው ውሳኔ መሰረት ሲዳማ ቡናዎቹ የታገዱ ተጫዋቾችን በማሰለፍ በሚል ያሸነፉትን ዋንጫውን በፎርፌ ለወላይታ ዲቻ እንዲመለሱ ተደርጓል። ወላይታ ዲቻ እንግዲህ ከብዙ ልፋትና ከብዙ ስቃይ በኋላ እንግዲህ ዋንጫው ባለቤት መሆን ችሏል። ይህንን ተከትሎ ወላይታ ዲቻ በሚቀጥለው በ2025-26 ላይ ካፍ አፍሪካ ኮንፌዴሬሽን ላይ ኢትዮጵያን ወክሎ እንደሚጫወትም ተገልጿል። ለእንደዚህ አይነት ትኩስና ጠቃሚ መረጃዎችን ለማግኘት ሰብስክራይብ አድርጋችሁ ከኛ ጋር ቤተሰብ እንድትሆኑ እናሳስባለን።